ሙሴ የተባለ ሰው የአማቱን የዮቶርን በጎች እየነዳ ይላል። የሙሴ መደበኛ ሥራ በጎችንና ፍየሎችን መጠበቅ ነው። ሙሴ በልቡ ያላሰበውን ነገር አየ። በኮሬብ ተራራ አካባቢ በቁጥቋጦ ውስጥ ከፍተኛ እሳት እየነደደ ነው። ቁጥቋጦ ግን አይቃጠልም። እሳት ከነደደ የሆነ ነገር መቃጠል አለበት። እግዚአብሔር ግን አሰራሩን ቀየረው። እሳት ይነዳል፣ ምንም የሚቃጠል ነገር የለም። እሳት ማየት ለሙሴ እንግዳ አይደለም። ሙሴ እያየ ካደገው እሳት በቁጥቋጦ ውስጥ የተገለጠው እሳት ይለያል። እሳት እየነደደ ቁጥቋጦ ግን አይቃጠልም። ሙሴን ያስገረመው ተአምር ይሄ ነው። ፎከሱን ወደ እሳቱ አደረገ። ሙሴ ስታይ እሳቱ በኃይል ይነዳል፣ ነገር ግን ቁጥቋጦ አይቃጠልም። እሳት በኃይለኛው የነደደ የሆነ ነገር አለመቃጠሉ ተአምር እኮ ነው። በሚሆነው ነገር ተገረመ። ለማየት ቀረብ አለ። ሙሴ ወደ እሳቱ ቀረብ ባለ ጊዜ ከእሳት ውስጥ ድምፅ ወጣ። ዝም ብሎ ሲነድ የነበረ እሳት ዝምታውን ሰበረና ሙሴ ሙሴ ሆይ አለው። ሙሴን የጠራው እሳት ይጠራሃል። ሙሴን የሾመው እሳት ይሾመሃል። ሙሴን የላከው እሳት ይልካል። ሶስት ነገሮች አንድ ጊዜ ነው የተከናወኑት፣ መጠራት፣ መሾምና መላክ። የሆነ ሰው ዛሬ በእሳት ይጠራል። የሆነ ሰው ዛሬ በእሳት ይሾማል። የሆነ ሰው ዛሬ ከእሳት ትእዛዝ ይቀበላል። እግዚአብሔር በቁጥቋጦ ውስጥ ሲገለጥ በእሳት ቅርጽ ነው የተገለጠው። የእኛ እግዚአብሔር እሳት ሰጪ ሳይሆን ራሱ እሳት ነው። ንገረው አጠገብ ያለውን ሰው ያንተ እግዚአብሔር እሳትን የሚሰጥ ብቻ ሳይሆን ራሱ እሳት የሆነ አምላክ ነው። በእሳት መልክ የተገለጠው እግዚአብሔር ሙሴን ጠራው። ደጋግሞ ነው የጠራው። እንደዚህ እግዚአብሔር ሁለት ጊዜ ሶስት ጊዜ ደጋግሞ ከጠራ ጉዳዩ አስቸኳይና አንገብጋቢ ነው። ሳሙኤል ምዕራፍ 3 ቁጥር 10 ላይ ማየት ትችላላችሁ። ሳሙኤልን እግዚአብሔር ደጋግሞ ነው የጠራው። ዘጸአት ምዕራፍ 3 ላይ ስንመጣ እንደዚሁ በተመሳሳይ ሁኔታ ሙሴ ሙሴ ሳያቋርጥ ይጠራል። ወርቅ ነጋዴ የት ገብቶ ነው እግዚአብሔር ፍየል ጠባቂውን የሚጠራው? ቢሊነሩና ሚሊነሩ የት ገብቶ ነው እግዚአብሔር ፍየል ጠባቂውን የሚጠራው? የከበረ ሥራ ላይ የተሰማሩ ሰዎች ነበሩ፣ ነገር ግን አልተጠሩም። በሰው ዶክመንት ላይ አይደገፍም እግዚአብሔር። በሰው ጥበብና በሰው ዕውቀት ላይ አይደገፍም እግዚአብሔር። የራሱን ነገር መስራት ሲፈልግ የራሱ የሆነውን ነገር በእኔ ውስጥ ያስቀምጣል። የሆነ ሰው ላይ የሚተላለፍ ሁለት እጥፍ ቅባት አይቻል። የሆነ ሰው ላይ የሚገለጥ የሚንቀለቀል የእሳት ነበልባል ያለው የሆነ ሰው ውስጥ አልፎ የሚገባ የመንፈስ ቅዱስ ኃይል ያለው እግዚአብሔር ሙሴን ያነጋገረበት ስፍራ ለረጅም ዘመናት ፍየሎችና በጎች የሚውሉበት ተራራ ነበር። ማንም ሰው የሚወጣበት